ታሪክ ስለሚናገሩ ጥይት ማቀባበል ቢቀርባችሁ። ስለማናቅ አይደለም፣ እናያቸዋለን። ህገወጥ የሰዎች ዝውውር ቢቀር ተጨናንቀን ከተማ ውስጥ እንደምታዩት የሚመጣ ሰው ካለ በህጋዊ መንገድ ቢመጣ፣ ህገወጥ ንግድ ቢቀር፣ ፎርጅድ ብር ቢቀር፣ አሜሪካ አስቀምጣቸው የምትሰሯቸው ብላክ ማርኬት ማሳደግ ቢቀር፣ እንደ ጎረቤት ብንተሳሰብ፣ ህጋዊነት ከተከተል በንግዱም በሚፈናቀለው ጥይት ማቀበሉን ከተዋችሁ በሰላም አብረን ለማደግ በፍቅር አብረን ለመቀጠል ከምን ጊዜውም በላይ ኢትዮጵያ ፍላጎት አላት። እኔ ልክ እንደባለፈው አሁንም አስመራ መሄድ ፍላጎት አለኝ። ችግር የለብኝ። ምን ከሆነ ትርፍ ካለው ነው። ትርፍ ከሌለው ጊዜ ማባከን ነው። ወደ ፕሮፌሰሩ እንመለስና ፕሮፌሰሩ ትራቮልን በሏቸው ትረምቫው ምንድን ነው ያሉት? ዓለም አቀፍ ኮሚኒቲው አሁን መጥቶ አቋም ወስዶ ምናምን ብሎ ይመጣል የሚችል አይደለም። ተበታትኗል። በዛ ነገር ውስጥ ለእኔ ምን ይጠቅማል የሚል ነገር ነው የሚመለከተው። አሜሪካን ብትሆን አውሮፓ ህብረትም ቢሆኑ ሌሎችም ቢሆኑ እንደዚህ አይነት ነገር ውስጥ አይገቡም። ኦርደሩ ተቀይሯል። ደን ጠቅላይ ሚኒስትሩ ደግሞ ውጊያው ከተነሳ ውጤቱ ግልጽ ነው። ሰው እንዴት ከዩክሬን ከፓለስቲኒያን አይማርም? የሚረዳ የለም፣ ማንም ያቆመው የለም። ይሄ ነው አንደኛው እውነት። አንደኛው ላሳያችሁ የፈለግኩት ነገር ይሄ ነው። ሁለተኛው ደግሞ በጣም የሚገርም ነገር ምናልባት ለብዙዎቻችን ጥሩ አንግል ጥሩ እይታ የሚመስለኝ ፕሮፌሰሩ ቀጥሎ ያቀረቡት ነገር ነው። ሁለተኛው ምን ይላል ፕሮፌሰሩ? የራሽያ ዋነኛ ተከላካይ እኮ ኤርትራ ናት ይላል። በደንብ ስሙ። ኤርትራ ራሽያ በክሬሚያና በምስራቅ ዩክሬን የፈጸመችውን ነገር ትክክል ነው ብላ የምታምናት ይላል። ሁለተኛ ራሽያ ወይም ሶቪየት ዩኒየን መፍረስ አልነበረባትም ነው እያለ ያለ። ቻይናንም ያመጣታል፣ ትሰማላችሁ። ቻይና ደግሞ ከማጋ እንደማያያዝ። ስለዚህ ይህንን ፕሮፌሰሩ ዝም ብሎ አይደለም ያመጣው፣ በደንብ እንድትሰሙ ስለፈለጉ against Russia because Russia was the major threat at the time. Now they can't dominate the whole world. They have to defeat Russia so that they hegemonize everything. ተረፈ ምርት ይለዋል አፈወርቅ ከዛ ስላለ ሀሳብ ተረፈ ምርት ሊሆን ይችላል። ባይ ፕሮዳክት ማለት ነው። የዛ የእንትኑ የመሰረታዊ ነገሩ ባይ ፕሮዳክት ማለት ነው እንጂ ዋናው ፕሮዳክት ሽብርተኝነት ጋር የተያያዘ ከታጣቂዎች ጋር የሚደረግ ድጋፍ ከህገወጥነት ጋር የተያያዘ ኢትዮጵያ እንዲስቴብላይዝ ከማድረግ ጋር ሊኖር የሚችል ግጭት ነው። ስለዚህ ይሄ አንዱ ሌላ ጉዳይ ነው ማለት። በመጨረሻ እንግዲህ ኢሳያስ ምን ያህል እንደፈራ ወደ ግብፅ 5 ቀን እንደተመላለሰ የጸጥታ ኃይል ተሰማርቷል እና ኑና ወደ ቀያችሁ ግቡ አስፈላጊውን ድጋፍ አደርጋለሁ ካለ የፌዴራል መንግስቱ እነዛ ታጣቂ ተፈናቃዮች ወደ ቀያቸው የሚመለሱበት እድሉ ከፍተኛ ስለሆነ ያለው የተሻለው አማራጭ እነዛ ሰዎች ለመቀበል ዝግጁ የሆኑ አካባቢዎችን ወደ ጦር ቀጠና መመለስ። ስለዚህ አካባቢ ላይ የጦር ጥቃት መሰንዘር ማለት ነው፣ ተፈናቃዮቹ እንዳይመለሱ አላማው። ይህንንም ሌሎች ሰዎች እስቲ ይህን የሚቃወሙ ሰዎች አሁን ነው የምናገረው እስቲ ትክክል አይደለም ይበሉና ይነጋገሩ። ይሄ አንዱ በቪዲዮ ያለ ነው። ለመመስረት በሚካሄድ ጉባኤ ላይ ነው። ከዛ በፊት የሽግግር መንግስቱ ከመቋቋሙ በፊት ጭምር ነው በኤርትራ የመገንጠል ውሳኔ የተላለፈ። ኤግዛክትሊ በወታደራዊ ጉዳይ ተወስኗል አላቸው እኮ ምልሱን ነው። በቃ ወታደራዊ እርምጃችን ወስኖታል አላቸው። እሱ ምን እንደሚያወሩት እርሶ እዛ አካዳሚካሊ ተከራከሩ እንጂ የጡንቻችን ወስኖታል ነው። የጡንቻ ጉዳይ ነው የወሰነው። ጡንቻ ከሆነ ደግሞ ወረቀት አይኖርም ነው እያልኩ ያለሁት። ባፎ
ራሱ ከፕሬዚዳንቱ የወጣ አንደበት ስለሆነ ማለት ነው። አንደኛው እሱ ነው። ከዛ በኋላ ባሉት ነገሮችም እንግዲህ እናቷ አንዳርጋቸው ጽጌ ዛሬ ካልካዱ መጽሐፋቸው ላይ በግልጽ ይሄ የጠቅላይ ሚኒስትሩ ንግግር አፈወርቅ ከዚህ በፊትም ተነጋግረናል። አቶ አንዳርጋቸው ጽጌ በግልጽ ጽፎታል። የኢትዮጵያ ጉዳይ የወሰነበት አይደለም፣ ይሄ ጉዳይም ትክክል አይደለም። ኢቭን ይላል ኢቭን ህወሓትና ሻዕቢያ ምናምን በጋራ መወሰንም በተናጠል መወሰንም አይችሉም፣ ሽግግሩ መወሰን አይችልም ብሎ የአቶ አንዳርጋቸው ጽጌ መጽሐፍ አለ።